እንዴት ናችሁ? በሳምንቱ ተመልሻለሁ። ሰሞኑን ደምረው ወደ ኦርቶዶክስ ተዋህዶ መመለሱን በይፋ አሳውቋል። ይህ እጅግ በጣም መልካም ዜና ቢሆንም ነገር ግን በአመት አንድ እየመጣን በጓሮ 1 ሚሊዮን እየወጣ ከሆነ ይህ እጅግ በጣም በሚሊዮን እጥፍ የሆነ ኪሳራ ነው። ለዚህ ደግሞ ምስክሩ ከ30 ሚሊዮን በላይ የሆነው የጴንጤዎች ቁጥር ነው። ይልቁንም በተቃራኒው አንድ ሲወጣ 1 ሚሊዮን እንዲመጣ የማድረግ መፍትሄውን ነው ማፈላለግ ያለብን። በቃ እዚህ ድረስ ከሰማን ይበቃል። ምክንያቱም ዝም ካልን ብዙ ስለምታወራ ለማንኛውም ግን አንዳንድ ነገር እንበል። በመጀመሪያ ደረጃ የመጀመሪያው ነገር መናገር የምፈልገው ነገር ያነበበ ጴንጤ ኦርቶዶክስ ይሆናል፣ ያላነበበ ኦርቶዶክስ ደግሞ ጴንጤ ይሆናል። ሌላው ነገር ግን የቁጥር መብዛትና ማነስ የአንድ ነገር እውነተኛነት አያመላክትም። በነገራችን ላይ እንደዚህ ብታስብ ከሆነ ተሳስተሃል። ከዛ ውጪ ሁሉ ጊዜ ማስመሰል ግን አይደብርም? መስቀል ክር ያደረግ ጴንጤውንም ኦርቶዶክሱንም ሙስሊሙንም መሆን አይከብድም? ብራዘር የተቀበዘበዘች ነፍስ እንግዲህ ስለሱ መጽሐፍ ላይ ብታነብ ያው አነባለሁ ስለምትል ታገኛለህ ብዬ አስባለሁ። ግን እንዳልኩት ይህንን ነገር አጽንኦት እንድትሰጡልኝ ፈልገው መጀመሪያ የተናገርኩትን ነገር ብዙ እናንተን ያስተምሩ የነበሩ ሰዎች ወደ ቤተክርስቲያን ይመለሳሉ። እንዳልከው በጓሮ በፊት ለፊት በላይ በሰማይ ምናምን የሚለውን ተወና ሌላው ይሄ ሳያነብ የወጣው ሲጠየቅ የሚርበደበደውን አይደለም። ቆይ ቀጣይ አንድ ቪዲዮ አሳያለሁ። ሳያነብ የወጣ እንዴት እንደሚርበተበት አሳያለሁ። እሱ ግን እንዳልኩ ካላነበብክ ጴንጤ ትሆናለህ ብራዘር። ያው ካነበብክ ደግሞ ኦርቶዶክስ ትሆናለህ። ሌላ ምንም አያስፈልገውም ከዚህ ውጪ እና ሁልጊዜ ከመተቸት ገለጥ አድርገን አንብብ። ያንን ነው ማለት። ወደ ቀጣይ ቪዲዮ እንሂድ። ከሁሉም የተሻለ ግዕዝ ቋንቋን አውቃለሁ ስትል ስለሰማሁህ እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ የሚለውን የዘፍጥረት መጽሐፍ ምዕራፍ 1 ከቁጥር 1 ላይ ያለውን ቃል በግዕዝ ቋንቋ በለኝ። ግዕዝን በጣም ስለምትችል ማለት ነው። አንቺ ማለት በግዕዝ ፈለገየ እኔ ስለ ኢየሱስ ታወራለህ ስላለ ግዕዝ ላይ ነው። ኢየሱስን ስበክ እያልኩ ፈለገየ እኔ የት ልሂድ ነው? ላውራ አንድ ጊዜ ነው። ብዙዎቻችሁ ይህንን ላይ ባይታችሁታል ብዬ አስባለሁ። በዚህ ጉዳይ ላይ እንግዲህ እኔ እንጃ ኢየሱስን ከመጽሐፍ ቅዱስ ገንጥሎ ለማውጣት እያሰበ ይሁን ወይም ደግሞ ሰማይና ምድር ሲፈጠር ክርስቶስ የለም እያለ ይሁን ምንም የገባኝ ነገር የለም ምን ለማለት እንደፈለገ እና የመጀመሪያው ቪዲዮ ላይ ሳያነብ የወጣ እንዴት እንደሚርበደበድና እንደሚርበተበት ታየዋለህ ብዬ ነበር። ልክ እንደዚህ ነው። አሁን ሳያነብ የወጣ የቤተክርስቲያን ልጅ የነበረ አሁን ግን ከንቱ የሆነ ሰው ነው። ስለዚህ ለማንኛውም እስኪ ያያዘለታ የሰራውን ቪዲዮ አይተነው እንመለስ። የአዲስ አበባ ልጅ ሆነ ዲያቆን ሆነ መጽሐፍ ቅዱስ ስታቅ ደግሞ ጭዌ በጨረሻ ነው የሚያወራው። ፈለገ አሁንም ተጽዕኖ ፈጣሪ መሆኑን ያሳየበት ምሽት ነበር ትላንትና። አንዳንድ የፕሮቴስታንት እምነት ተከታዮች ከኛ ቤት ወጥተው እናንተ ጋር ሲመጡ ግዕዝ እናውቃለን፣ ውዳሴ ማርያሙን ጠጥተነዋል፣ መዝሙረ ዳዊቱን ደግመነዋል፣ ቅዳሴን በልተነዋል ምናምን ሲሏችሁ የምታምኑት ነገር አለ። በዚህ ደረጃ ተደናቆረው ነው እንግዲህ ግዕዙን እናውቃለን የሚሏችሁ፣ ማህሌቱን እናውቃለን ግን ስትጠይቋቸው እንደዚህ ነው በቃ ጸጥ ጭጭ ነው የሚሉት። እና ፈሌ በጣም ነው ደስ ያለኝ። አፋጠዋል። ስለዚህ የማታውቀውን ነገር ሁለተኛ አውቃለሁ እንደማትል ወንድሜ ከዚህ በኋላ እርግጠኛ ነኝ ማለት ነውና ምንም የግዕዝ ቋንቋ የሚባል ነገር ባለፈበት አልፈ አታውቅም። አንዳንድ በወፍ በረር የምታውቃቸው ግዕዞችን ማል ላይ ጣል ታደርገዋለህ። እሱንም ሰባብረህ እንክትክት አድርገህ ነው የምትናገረው። ሌላው ትልቁ ነገር መናገር የምፈልገው እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ የሚለውን በግዕዝ ቋንቋ በልልኝ ስትባል እኔ ስለ ኢየሱስ ነው እንድታወራኝ የፈለኩት። አጀንዳችን ኢየሱስ ነው። አንተም እንድታወራኝ የምፈልገው ነገር ስለ ኢየሱስ ነው። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ በሚለው ሐሳብ ላይ ኢየሱስ የለም እንዴ? ኢየሱስ እኮ ቅድመ ዓለም የነበረ ኋላም በድንግል ማርያም ስጋ የነሳ ለዘላለም የሚኖር አልፋና ኦሜጋ፣ ይሄን ዓለም በማስገኘት ይሄን ዓለም በመፍጠር አብ ወልድ መንፈስ ቅዱስ አንድ እግዚአብሔር ብለን የምናምን ኢየሱስ ክርስቶስ እኮ ወልደ እግዚአብሔር ነው። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ስትባል አጀንዳ ኢየሱስ ነው እንዴት ትላለህ? ሰማይና ምድርን በመፍጠር ውስጥ ኢየሱስ የለም ወይ? ለዚህ ነው የወንጌል አማኞች
የሥላሴን ትምህርት የካደ አስተምሮ አላችሁ የምንለው። በቃ ኢየሱስ ብቻ፣ እግዚአብሔር አብስ፣ እግዚአብሔር መንፈስ ቅዱስስ። ስለዚህ በመጀመሪያ እግዚአብሔር ሰማይና ምድር ፈጠረ ሲል እግዚአብሔር የሚለው ስም የአንድነት ስም ነው። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ። ይሄን ዓለም ያስገኘ ቅድስት ሥላሴ። ዓለምን ስለመፍጠር ሲወራ ስለ ኢየሱስ አውራይ ማለት ኢየሱስ ዓለምን በመፍጠር ውስጥ የለም እያልከን ነው ወይ? እንዲህ አረባክተው አሁንም ከመንቦራጨቅ ውጣና በትክክል መጽሐፍ ቅዱስን ተረድተህ አንብበህ አውቀህ ብትወያይ ነው የሚሻለው። አንተ ለዚህ ትውልድ ገልጠዋለሁ የምትለው ኢየሱስ ሐሰተኛውን ካልሆነ እደግመዋለሁ፣ ሐሰተኛውን ኢየሱስ ካልሆነ ከእግዚአብሔር አብ ጋር የተስተካከለ ከእግዚአብሔር መንፈስ ቅዱስ ጋር ትክክል የሆነ እግዚአብሔር ወልድ ነው ኢየሱስ ክርስቶስ። መጽሐፍ ቅዱስ ሁሉ የሚነግረን ስለ ልጁ ስለ ኢየሱስ ክርስቶስ ነው። ልጁ ኢየሱስ ክርስቶስ ደግሞ ከእግዚአብሔር አብ ጋር ከእግዚአብሔር መንፈስ ቅዱስ ጋር የተስተካከለ ነው። በፍጥረት አንድ ሲጠቀስልህ ኢየሱስን አጀንዳ አይባልም። በመጽሐፍ ቅዱስ ጩጬ መሆን ከባድ ነው። እውነት ነው። በመጽሐፍ ቅዱስ ጩጬ መሆን መጽሐፍ ቅዱስ አያስፈልግም። ኢየሱስ ብቻ የሆነ ቀን እንደምትል ነው የሚሰማኝ። ዓለምን ስለመፍጠር ሲነሳ ኢየሱስ ክርስቶስ ነው አጀንዳ ማለት ክርስቲያን ነኝ ብሎ ከሚናገር ሰው የሚጠበቅ አይደለምና እኔ እንደግን አውቃለሁ የሚል እንደውም አንድ ቦታ ላይ ፈለገ እዛ ላይቭ ላይ አንድ ነገር ብሎ ነበር። ሰው እናንተ ስትጾሙ ግብዞች ናችሁ፣ በቃ ሁሌ ሆነ መንገድ አዘግታችሁ ምናምን ካለንደር ምናምን ብለህ ስትናገር ነበርና እኛ ግን ምን ጾመው በቃ ለማንም ሳንናገር ነው። ይሄንን የምትለው ነገር ራሱ ግብዝነት እንደሆነ ሲነግር ነበር። እንዴት እንዳላስተዋልከው ባላቅም ሁሉ ጊዜ እኛ እንጾማለን ብለን ስንናገር እኛ እንደናንተ ሳንናገር ነው ምን ጾመው ይላሉ ብዙ ፕሮቴስታንቶች። ያ ራሱ ግብዝነት ነው። መጾማችሁን ኢንዳይሬክትሊ እየነገራችሁ አንነግራችሁም፣ ግን በውስጥ ታዋቂነት እንጾማለን። ከዚህ በላይ ግብዝነት ምን አለ? እና ተለወጥ፣ አንብብ፣ በርታ፣ ጠንከር በል ነው ብለህ። ለማንኛውም ይህን ቻናል ሰብስክራይብ ማድረጋችሁን እንዳትረሱ። መልካም ሳምንት። በሚቀጥለው ሳምንት እንገናኝ።